መሪዎችህ የታሰሩብህ መሪዎችህን ለማስፈታት ማህበረሰባዊ ጫና ማድረግ ያስፈልጋል። አንድ ማህበረሰባዊ ጫና ማድረግ ያስፈልጋል። ቁርጥ የሆነ ጫና ማድረግ ያስፈልጋል። መሪዎችህ አንተን ተማምነው ስጋቸውን ነክሰው ነው አገር ቤት የገቡት። እነዚህ መሪዎች በተራ መንገደኛ ወንበዴ በከተማ መሃል ሲደፉ ዝም ብለህ አታይም። ከዚህ በፊት መስዋዕትነት ከፍለሃል። አሁንም መከፈል ያለበትን መስዋዕትነት ከፍለህ መሪዎችህን አድን። ምክንያት አይናችን ነው የፈሰሰው አጫሉ ሲገደል አይደል የተባለው? ማያችን፣ አይናችን፣ ብሌናችን። በቃ መሪዎችህ ናቸው ብሌኖች። ጠብቅ መሪዎችህን። አንደኛ። ሁለተኛ አንድነትህን ጠብቅ። አንድነትህን ጠብቅ። በምንም አይነት አንዱ በሌላው ላይ መተያየት ቻሉ። እርስ በርስ መተያየት በጣም አስፈላጊ ነው። አሁን ለምንድን ነው መተያየት የምንለው? በአንተ ስም ያንተን ቋንቋ እየተናገሩ አንተን መስለው ትንኮሳ የሚያደርጉና ከዛ በኋላ አንተን የሚያስገድሉ የሚያሳስሩ ሰዎች አብረው ይለቀቃሉ። የዚህ የደመላሽ ወልደ ሚካኤል የደህንነት ስራ አንዱ ስራው አንተን የሚመስሉ ያንተን ብሶት የሚያወሩ ተንኳሽ ሰዎች ካንተ ጋር ያንተን ባንዲራ አስለብሶ ያሰማራል። ከዛ በኋላ ሁላችሁንም አንድ ላይ መጣ። እንደዚህ አይነት ነገር እንዳይኖር የምታደርጉት እንቅስቃሴ ላይ ሁሉ በደንብ ተያዩ። ሶስተኛ ትግላችሁ የፍትህ ነው። ጥያቄያችሁ ፍትሃዊ ነው፣ ህጋዊ ነው። ከህግ ውጪ የሆነ እዛ ሀገር ውስጥ ከህገ መንግስት ውጪ የሆነ ጥያቄ ጠይቆ አያውቅም ህዝቡ። የኦሮሞ ህዝብም ሆነ ሌላው የኢትዮጵያ ብሔር ብሔረሰቦች ጥያቄዎች ፌደራሊዝም ይከበርልን፣ ህገ መንግስታዊ መብታችን ይጠበቅልን፣ ማንነታችን ይከበርልን፣ ቋንቋችን እንደዚህ እናድርግ፣ ይሄው ነው ጥያቄያቸው። ሙሉ በሙሉ ህጋዊ ጥያቄ ነው። እዛ ሀገር አይደለም እንደዚህ አይነት የመብት ጥያቄዎች ራሴን መንግስት መሰረታለሁ መገንጠል ፈልጋለሁ ቢል ህገ መንግስታዊ ህጋዊ ጥያቄ። ምንም ህጋዊ ያልሆነ ጥያቄ የለህም። የምታፍርበት የምትሸማቀቅበት ምክንያት የለም። ሙሉ በሙሉ ህጋዊ ጥያቄ ነው ያለ። በሞራልም በፖለቲካም በህግም ተቀባይነት ያለው ጥያቄ ነው በእጅህ ያለው። ስለዚህ በዚህ በምትጠይቃቸው ጥያቄዎች ላይ ያስተሳሰብ ጥራት ያስፈልጋል። የስትራቴጂ የስልትና የእንደዚህ አካሄዶችን ታክቲክ እነዚህን የፖለቲካ ፓርቲዎችና መሪዎችህ በቅርብ ሆነው ያስተላልፉልሃል። በዛ መንገድ ትሰራዋል። አራተኛ የፍትህ ጥያቄ እንደመሆኑ ጥያቄ የምትታገለው ለፍትህ እንደመሆኑ ማንንም ሰው ከስርዓት ጋር ነው እንጂ የምትታገለው ከበደለህ መንግስት ጋር ነው እንጂ የምትታገለው ከተማከለ አሃዳዊ ስርዓትን አምባገነናዊ ስርዓትን በጀርባህ ላይ ጫንቃህ ላይ ለመጫን የሚፈልግ የብልጽግና የሚባል የፖለቲካ ፓርቲ ጋር ነው የምትታገለው እንጂ ከህዝብ ጋር አይደለም፣ ከግለሰቦች ጋር አይደለም፣ የጎንዮሽ የሆነ ከማህበረሰቦች ጋር የሚሆን ትግል አይደለም። አንድንም ሰው ወደ ጎን አንድንም ሰው መጥፎ ሰው ሊሆን ይችላል፣ አስቸጋሪ ሰው ሊሆን ይችላል፣ ሊጎዳህ የሚወጣ ሰው ሊሆን ይችላል። አንድንም ሰው ለመጉዳት ግን አላማ አድርገህ ምንም አይነት እንቅስቃሴ አትወስድም። አንድንም ሰው ይሄ ትክክል አይደለም። ምክንያቱም ፍትህ የወለደው ንዴት፣ የፍትህ ጥማት የወለደው ንዴት ፍትህን በማግደል አይረካም። ምናልባት የሚሆነው ያ እብሪት ነው ተመልሶ። ስለዚህ በማንኛውም መልኩ ተቃውሞህን በመንግስት ላይ አድርግ። የተቃውሞ ኢላማ የመንግስት ተቋማት ሊሆኑ ይችላሉ፣ ወይም እነሱ ተላላኪ የሆኑ ሰዎች ሊሆኑ ይችላሉ፣ ካድሬዎቻቸው ሊሆኑ ይችላሉ። ከዚህ በፊት ትናንትና ነው ያልኩት፣ ብልጽግና በኦሮሚያ ውስጥ አንድም ቅርስም ውርስም ሊኖረው አይገባም። ሙሉ በሙሉ ከኦሮሚያ እጁን ማንሳት አለበት። ህጋዊም ፖለቲካዊም ሞራላዊም ምክንያት የለውም እዛ ሀገር ላይ ለመቀጠል። ከሱ ጋር መፋለም ትችላለህ፣ የጎንዮሽ ጠብ ግን ከማንም ጋር የለህም። ስለዚህ ይሄንን በስነ ስርዓት በዲሲፕሊን ራስን አስተካክሎ ኮንትሮል አድርጎ የሚፈልገውን ግብ ለማግኘት መንቀሳቀስ ያስፈልጋል ብዬ አምናለሁ። የመጀመሪያው መሪዎቹን ማስጣል ማዳን፣ ሁለተኛ ጥያቄዎቹ የፍትህ ጥያቄዎች ስለሆኑ እነዚህን ጥያቄዎች በሚገባ በሰላማዊ መንገድ በሚገባ ማቅረብ በየደረጃው፣ ሶስተኛ ማንንም አለመጉዳት፣ ማንንም
አራተኛ መተያየትና መከባበር። ማን ምን እያደረገ እንደሆነ አንድነታችሁ ሀብታችሁ ነው። ህብረታችሁ ሀብታችሁ ነው። አጋርነታችሁ ከሌሎችም ህዝቦች ጋር ሀብታችሁ ነው። ይሄ ህግ የማስከበር የሞራልም የአቅምም የፍላጎትም ያለው መንግስት አይደለም። የከተማ ሽፍታ ቡድን ነው። ስለዚህ ወንጀል ፋብሪኬት ያደርጋል፣ ግጭት ይፈበርካል፣ አደጋ ይፈበርካል፣ ገሎ ገዳይ ይፈልጋል። ስለዚህ ይሄ ምንም ነገር ሊያደርግ ይችላል። ምንም ነገር በመሃልህ አድርጎ ያው እነሱ ናቸው ያደረጉት ሊል ስለሚችል መተያየትና በደንብ መጠንቀቅ በስነ ስርዓት በዲሲፕሊን መመራት አስፈላጊ ነው የሚል መልእክት ማስተላለፍ ፈልጋለሁ። በምንም መንገድ ግን ከውጭ ከሌላ በተለይ ከሀገር ውጭ ከሆኑ ሰዎች የፖለቲካ አመራርና አቅጣጫ መጠበቅ የለበትም ህዝቡ። መሪዎችህ ውስጥህ ናቸው። መሪ አንተ ነህ።